እግዚአብሔርን እንድልናገኘው ፈልገነው እዚያ ውስጥ አለ የኔ አባቴ እግዚአብሔር የፈጠረኝ ባሪያው በጥምቀት የወለደኝ ከቤተ ክርስቲያን ማህበር የጨመረኝ ባሪያ ልሆን የማልገባው ልጁ ያደረገኝ የሰማይ አባቴ እዚህ አለ ብሎ እግዚአብሔር በትክክል አለ ብላችሁ ፊል ይሄም ተሰምቷችሁ ያውቃል ስሜቱ እግዚአብሔር አለ ቆይ መቅደስ አሁን እግዚአብሔር አለ ብላችሁ እንትና አለ ገሌ ደህና ዋላችሁ አለ እንደሚባል ማለት ነው እግዚአብሔር መኖሩን ይሰማችኋል እስቲ እንደው መዳሪያለም እንደዚያ እንዲሰማን ያርገነው ነው ማለት እግዚአብሔር አሁን መቅደስ ውስጥ አለ እግዚአብሔር ቤተክርስቲያን ውስጥ አለ ብለን ልናገኘው ደስ ይያለን ማለት ነው አለ አሁን እግዚአብሔር ከዛ ስንወጣ እግዚአብሔርን አግኝቼዋለሁ ብለን እንደው ዲያብሎስ እኮ ይችን የሚቀማን አፈር ይብላና ፈርስ አይበላም መቼም እሱ ምን ይበላዋል እኛን ነው የሚያበላን እንጂ እውነት የለም አሁን ይሄ ቢሰማን እኮ ምንም ነገር እንኳን እንጨናነቅም ጥያቄያቸው ሁሉ ይመለሳል እግዚአብሔር የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል እግዚአብሔር ቤቱ አለ ቤተክርስቲያን ውስጥ አለ እግዚአብሔር በዓለሙ ሙሉ ቢሆንም በፍጹም ደስታ እንኳንስ በቤተ ክርስቲያን ልብ በሉ በደሙ በቀደሳት ቤተ ክርስቲያን ሰሎሞን በወርቅ በእንቁ ሰርቶ ሲጨርስ እግዚአብሔር ምንድነው ያለው በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ነው ያለው ደስ ሲል እኮ በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ጆሮዎችም ወደዚህ ይሰማሉ ስለዚህ የእግዚአብሔር ዓይን በሰሎሞን ወደ ሰራው መቅደስ ከሆነ በሰሎሞን መቅደስ ላይ የሚቆም ሰው ሁሉ ወደ ላይ ቀና ሲል ከማን ዓይን ጋር ነው የሚታየው ከእግዚአብሔር ዓይን ጋር ያያሉ በእርግጥም ከእግዚአብሔር ጋር የምንታያይባት ከተማ